ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች በለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። የኢትዮጵያ ስፔስ ሳይንስ ሳይንቲስት በኢትዮጵያ ወደ ምድር ሲንቀሳቀሱ የታዩት የቁስ አካላት ስብስብ የጠፈር ፍርስራሾች አሊያም የሚቴዎር አለቶች ሊሆኑ እንደሚችሉ አስታወቀም። የኢትዮጵያ የስፔስ ሳይንቲስት በትላንትናው ዕለት ከምሽቱ 1 ሰዓት ገደማ በደቡብና ደቡብ ኢትዮጵያ በኢትዮጵያ ክፍሎች በሰማይ ላይ የተቀጣጠሉ ከፍተኛ ፍጥነት ሲንቀሳቀሱ የታዩ የቁስ አካላት የስብስብ የጠፈር ፍርስራሾች አሊያም የሚቴዎር አለቶች ሊሆኑ እንደሚችሉ ነው ያስታወቀው። የታየው ስብስብ ወደ ደቡባዊ የሀገሪቱ አቅጣጫ በከፍተኛ ፍጥነት በሰማይ ላይ ሲምዘገዘግ እንደነበረም ለማወቅ ተችሏል ሲል ተቋሙ ገልጿል። የእነዚህ አካላት ስብስብ ክስተት ተፈጥሮ በእርግጠኝነት ለማብራራት ያስችል ዘንድ ሁኔታውን በቅርበት እያጣራ እንደሚገኝም አክሎ አስታውቋል። በቅርቡ በኬንያ በማኩኒ ካውንቲ በሙኩኩ በተባለችው መንደር ክብ ቁስ 2.5 ሜትር ስፋት ያለው ሲሆን 500 ኪሎ ግራም ክብደት ያለው ግዙፍ ብረት ከሰማይ መውደቁ ይታወሳል። በአፋር ክልል ጋቢ ዞን በርዕደ መሬት 37 ትምህርት ቤቶች ላይ ሙሉ በሙሉና በከፊሉ ውድመት ደረሰ። በአፋር ክልል ጋቢ ዞን እየተከሰተ ባለው ተከታታይ ርዕደ መሬት በ3 ወረዳዎች ከሚገኙ ትምህርት ቤቶች ውስጥ 16 ትምህርት ቤቶች ሙሉ በሙሉ ሲወድሙ 21 ትምህርት ቤቶች ደግሞ በከፊል ጉዳት እንደደረሰባቸው የክልሉ ትምህርት ቢሮ አስታወቀ። የቢሮ ኃላፊ አቶ አብዱል ሐሰን ጉዳቱ የደረሰው በአዋሽ ፈንታሌ፣ ዱላሳና አሩንካ ወረዳዎች ከሚገኙ 37 ትምህርት ቤቶች እንደሆኑም ጠቁሟል። አክሎም የክልሉ መንግስት ተማሪዎች ከትምህርት ገበታ እንዳይርቁ በክልል ደረጃ ኮሚቴ በማቋቋም ክትትልና ድጋፍ በማድረግ ላይ እንደሚገኝ ለፋና ሚዲያ ኮርፖሬሽን ተናግሯል። በክልሉ በገቢ ረሱ ዞን ዱላሳና አዋሽ ፈንታሌ ወረዳዎች በተደጋጋሚ እየተከሰተ ባለው የመሬት መንቀጥቀጥ ከሰም ስኳር ፋብሪካ ላይም ከፍተኛ እና መካከለኛ እስከ ከፍተኛ ጉዳት ያስከተሉ ትላልቅ አደጋዎች መድረሳቸውና የድርጅቱ ኃይል ማከፋፈያ ህንፃ መፍረሱንም ገልጿል። የኤሌክትሪክና መካኒክ ጉዳዮችም መድረሳቸውን የፋብሪካው ዋና ስራ አስኪያጅ አሊ ሁሴን ተናግረዋል። በወረዳዎቹ ከሚገኙ 5 ቀበሌዎች የተፈናቀሉ 4000 የከሰም ስኳር ፋብሪካ ሰራተኞችም ጨምሮ ከ58000 በላይ ጊዜያዊ መጠለያ ገብተው ሰብአዊ ድጋፍ እየተደረገላቸው ያሉ መሆኑንም ክልሉ አስታውቋል። ሶማሊያ ለአፍሪካ ህብረት የሰላምና ጸጥታ ምክር ቤት አባልነት ለመወዳደር ራሷን እጩ አድርጋ ማድረጓን አስታወቀች። ከሳምንት በፊት ኢትዮጵያ ራሷን እጩ አድርጋ ባቀረበችበት የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አባልነት ውድድር ሶማሊያም የራሷን እጩ አድርጋ ማቅረቧን አስታውቃለች። በቀጣይ የካቲት ወር በአዲስ አበባ በሚካሄደው የህብረቱ መሪዎች ጉባኤ ላይ እንደ አውሮፓውያን አቆጣጠር 2025 እስከ 2028 የስልጣን ዘመን የህብረቱ የሰላምና የጸጥታ ምክር ቤት አባል ሀገራት በውድድር የሚመረጡ ይሆናል። የሶማሊያ መንግስት ትላንት ጥር 1 ቀን 2017 ዓ.ም ባወጣው መግለጫ ሶማሊያ ራሷን እጩ አድርጋ ማቅረቧን ሀገሪቱ ለአፍሪካ ሰላምና ጸጥታ አጀንዳ የበኩሏን አስተዋጽኦ ለማድረግ ያላትን ቁርጠኝነት ያሳያል ብሏል። ሶማሊያ ለ17 ዓመታት የህብረቱ የሰላም አስከባሪ ተልእኮን ያስተናገደች መሆኗን የጠቀሰው መግለጫው ለአፍሪካ ችግሮች አፍሪካዊ መፍትሄ በማምጣት ለሚደረገው ጥረት ማሳያ ነው ሲልም አክሏል። በቅርቡ ለሶማሊያ የተደረገላትን የዕዳ ስረዛ በያዝነው ወር ሶማሊያ መንግስታቱ ድርጅት የጸጥታ ምክር ቤት ተለዋዋጭ አባል መሆን ለ2 ዓመታት ለማገልገል መጀመሯን የምስራቅ አፍሪካ ማህበረሰብ አባል ለመሆን ያቀረበችው ጥያቄ ተቀባይነት ማግኘቷን በመጥቀስ መግለጫው ሶማሊያ ለአፍሪካ ህብረት የሰላምና ጸጥታ ምክር ቤት ለመምረጥ ያበቃታል ሲልም አስታውቋል። ከ3 ሳምንታት በፊት ኢትዮጵያ ለአፍሪካ ህብረት የሰላምና የጸጥታ ምክር ቤት አባልነት ልትወዳደር መሆኑን የውጭ ጉዳይ ሚኒስቴር መግለጫቸውን መዘገባችን ይታወሳል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም